ዓለም ላይ ማንም ሊፈታው ያልቻለው የመንትዮቹ ታሪክ። ጁኒና ጄኒፈር ይባላሉ። መንትያ እህትማማቾች ሲሆኑ የተወለዱት ኢንግላንድ ዌልስ ተብሎ የሚጠራ አካባቢ ነው። ታዲያ እነዚህ ህፃናቶች ከፍ እያሉ ሲመጡ ወላጆቻቸው ግራ የሚያጋባ ድርጊትን ማስተዋል ይጀምራሉ። ከእርስ በርሳቸው በስተቀር ማንንም ሰው አያናግሩ። ቤተሰብ፣ ጓደኛ፣ አስተማሪ እንዲሁም እናትና አባቶቻቸውን ጨምሮ እርስ በርሳቸውም የሚያወሩበት ቋንቋ ምን እንደሆነ ማንም የማይገባውና እጅግ ፈጣን ነበር። ምን እያወሩ እንደሆነ ለማስተርጎምና ለማወቅ ድምጻቸውን ሪከርድ በማድረግ ዓለም ላይ በሙሉ አዙረውታል። ግን እስካሁኗ ሰዓት ድረስ ቋንቋቸው ምን እንደነበረና ምን እንደወሩም ማንም ሊረዳም ሊያቅም የቻለ ሰው የለም። ታዲያ ከፍ እያሉ ሲመጡ ዶክተሮች ሌላ ነገርን አስተዋሉ። እነዚህ መንትዮች ተግባራቸው ልክ እንደ መስታወት ነበር። ሲራመዱ እግራቸው እጅግ ተመሳሳይ ነበር። ሲተነፍሱና አይናቸውን ሲያርገበግቡ እንኳን እኩል ነበር። የማይክሮ ሰከንድ ልዩነት እንኳን የለም። ታዲያ ዶክተሮቹ ለዚህ አንድ መፍትሄ አለ ብለው አሰቡ። እሱም ሁለቱን መንትዮች የተለያየ ቦታ ማድረግ ነበር። የተለያየ ቦታ አስቀምጧቸው አንዷ በሰላም ቁጭ ብላ አንዷን መርፌ ሲወጓት አንደኛዋ ስታዝን ሌላኛዋ እንባ ይፈሳታል። ግን ሁለቱም ምግብ አንበላም ብለው 3 ተከታታይ ቀን አለፋቸው። በስተመጨረሻም ዶክተሮቹ ምንም አማራጭ ስላልነበራቸው እንደሯቸው አንድ ላይ እንዲኖሩ ያደርጓቸዋል። በእንደዚህ ግራ በሚያጋባና በሚያስፈራ ዝምታቸው መካከል ውስጥ 18 ዓመት አለፋቸው። አሁን ግን አስፈሪነቱ ከፍ እያለ መጣ። ልክ ከሌሊቱ 6 ሰዓት ሲል እንዴት እንደሚወጡ ባይታወቅም ከቤት ይጠፋሉ። በርካታ የስርቆትና የወንጀል ተግባሮችንም መፈጸም ይጀምራሉ። ይህ ከፍ እያለ ይመጣና ሰው ወደ መደብደብ ይሄዳል። እሱም አልበቃቸውም። በአካባቢያቸው የሚገኝ አንድ ሱቅን ሙሉ በሙሉ ያቃጥሉታል። ነገር ግን የድርጊታቸው ሁኔታ እነሱን ለማሰር በቂ አልነበረ። እናም ኢንግላንድ ውስጥ የሚገኝ ከፍተኛ ጥበቃ የሚደረግለት የሜንታል ሆስፒታል ውስጥ አስገቧቸው። እዛም ገብተው ግን ከክፍላቸው ያወጡም ነበር። መስታወት ላይ በመቆም አስፈሪ የመንፈስ ምልክቶችን ነበር የሚለማመድ። አለፍ ሲል ደግሞ በተሰጣቸው የዲያሪ መጻፊያ ላይ እጅግ አስፈሪ ስለሆኑ መናፍስትና እንዲሁም ስለ ወንጀል ነበር የሚጽፉ። አንድ ቀን ጽፈው ዲያሪ ላይ ካነበቡት ውስጥም ጁኒ እህቷን እንደምትፈራትና ጥቁር ጥሏን እንዳጠላችባት የሚገልጽ ነበር። የጄኒፈር ዲያሪ ደግሞ ከሁለት አንዳቸው የግድ መሞት እንዳለባቸው ይገልጻል። ካልሆነ ግን ሁለቱም በሰላም መኖር እንደማይችሉ ይናገራል። ግን እነዛን ዲያሪዎች ማንም በቁም ነገር አልወሰዳቸውም። በዚህ ከባድና ትልቅ ክትትል ባለበት ሆስፒታል ውስጥ ለ11 ዓመታት ቆዩ። ግን ዶክተሮቹም ሆነ ነርሶቹ ምንም ሊቀይሩት የቻሉት ነገር አልነበረም፣ ወይም ሊረዱት የቻሉት ነገር አልነበረም። እናም ወደ ሌላ ሆስፒታል እንዲዘዋወሩ ይወሰናል። በመኪናም ጭነው ወደ ሌላ ሆስፒታል ሲያዘዋውሯቸው ጄኒፈር የእህቷ ትከሻ ላይ ጋደም ብላ እየሄደች ነበር። አዲሱ ሆስፒታል ደርሰው ግን ሲቀሰቅሷት ህይወቷ አልፎ ነበር። ምንም የመቁሰልም የመድማትም ምልክት የለባትም፣ እንዲሁም አልተመረዘችም። ዶክተሮች እንዴት እንደሞተች ሊገልጹት በማይችሉበት ሁኔታ ህይወቷ አልፎ ተገኘ። የሚያስደነግጠውና ግራ የሚያጋባው ነገር ግን እህቷ የሞተች ቀን ጁን መናገር መጀመሯ ነበር። የመጀመሪያ ቃሏም አሁን ነፃ ሰው ሆኛለሁ የሚል ነበር። ሰዎች ወላጆቻቸውን ጨምረው በርካታ ጥያቄዎችን ጠየቋት። ለምን እስካሁን እንዳላወራች፣ እስካሁን ሲያወሩበት የነበረው ቋንቋ እንዴት እንደተማሩ፣ እንዲሁም እህቷ እንዴትና ለምን እንደሞተች ጨምሩ።